ሆሆ ሩታ ሩታ ተብዬው አሁን ነው እንዴ ነቃሽው? ከተኛሽበት አሁን ነው እንዴ ብድግ ያልሽ? ኦ ማይ ጋድ ኦ ማይ ጉድነስ ተይ እንጂ አሁን ነው። በቃ ህልም ነው የመሰላት ታውቃላችሁ። ህልም ነው እንጂ የመሰላት እውን አልመሰላትም ነበር ማለት ነው። ስለዚህ ልክሽን ያገኘሽው ደግ አደረገ። ደግ አደረጉ የምር በእነሱ ቤት እኮ በቃ ዱብዳ መስለው እየታዩት እኮ ሜሪ ብቻ ነበረች አይደለ? አሉ እኮ ከኋላ እኮ አሉ ከኋላ ማለት ነው። ልካቸውን ያሳያችሁ ደግ አደረጉ። እና አቤል ብትሉ እነዛ ስማቸውን የማይያዝልኝ ምና በቃ እግዚአብሔርን ደግ ነው ያደረጉ። እሰይ አሁን ነው በቃ የነቃሽው አይደለ ሩታ? ገና ደምን በገና ታለቅሻታለሽ ማለት ነው። ታያለሽ እንደተጫወትሽበት ይጫወትብሻል ማለት ነው። ጭራሽ ድብድብ ጭራሽ ኧረ እባክሽ አልቀረሽብሽም። እኔም ብያለሁ ጋይስ ዛሬ በጣም ኃይለኛ ጦርነት እንደነበረ እኔም ራሱ ታውቆ ነበረ። ምክንያቱም ትናንትና እዛ ጋር ነበር ያቆመው። ገና አሁንም ገና ያላለቀ ነገር አለ፣ ገና ብዙ ነገር ማለት ነው። እነሱ አሁን ደህና በተስተካከሉበት ሄርሜላና አብርሽ በተስተካከሉበት አሁን ደግሞ ገና ብጥብጥ ገና ይገባሉ ማለት ነው። ገና አላለቀም። ዝሮ ማለት ነው ጋይስ የምሬን ነው የምላችሁ። ዝሮ አብርሽና ሩታ መቼም ቢሆን አይገናኙም። መቼም ቢሆን አብሮ እንደማይሆኑ እዚህ ጋር ወቁ። ኢቭን ማለት ነው ኢቭን እንኳን ሄርሜላና አብርሽ እንኳን ቢለያዩ ማለት ነው አሁን ራሱ ቢለያዩ በቃ ብጥብጥ ተነስቶ ቢለያዩ እንኳን በቃ አብርሽ ለሩታ እንደማይሆናት ነው። ይሄን ወቁ ማለት ነው። ከዚህ መረዳት አለባቸው። ምክንያቱም እሷ አስሬ አንድ ያረገዝኩ ትላለች፣ አንዴ ምን አደረግኩ ትላለች። የማታደርገው ነገር የለም። እሷ ቀቃ ነው እየተጫወተችበት ያለች ማለት ነው እስካሁን ድረስ። አሁን ነው የነቃችሁ። ገባችሁ አይደለ? ለሄርሜላ ቀለበት ሲያስርላት አሁን ነው የነቁ ሁሉ ማለት ነው። እንዴ የት ነበራችሁ? ጠበቃ አድርገሽ አትሄጂም ነበረ? ስንቴ ነው ጌም የተጫወትሽበት? አንቺ አሁን ሰው ነሽ፣ ከሰው እኮ አትቆጠሪም እኮ የምር ከሰው ማትቆጠሪ ማለት ነው። መጥፎ ሰው ነሽ አንቺ፣ የመጥፎ ማለት ነው። አለሌ ታውቂያለሽ አይደለ? አለሌ